አልተመረኩም ዲግሪ የለኝም እስከ 12 ነው የተማርኩት ዩኒቨርሲቲ ስባረር ነው የጨረስኩት አስተማሪ ልሆን ነው አልኩኝ ልቀጠር ነው መተል ታስተምር ትችላለህ ሲሉኝ ኮራ አልኩኝ ነገ ነው የምመጣው ዛሬ አይመቸኝም አልኩኝ አንተ ጋሪ ነህ ወረድን ከጋሪ ስትሪንጋርትን አድርሰን ተመለስን ከባለቤቴ ጋር ጨፈርን እዛች ደሳሳ ጎጆ ቤት ውስጥ በደስታ ዘለለን ለምን ስትመለሱ ደስ ብሎን ነው ምክንያቱም ደሞዝተኛ ያለው ነው ቋሚ ደሞዝ አለኝ ማለት ሴፍ ነው ሁሉ ነገር የቤት ኪራይ ምን ከፍላናታም የቤት ኪራይ አከራዩ የሁለት ወር 3 ወር ይተውልናል እያዘነ መጥቶ ፊታችንን አይቶ አዝኖ ወይ የሆነ ስትሪንጋርትን ሰጠዋልን ይዞ ይላል ሽጥና ስራ በቃ ይሄንን እንካ ምናምን ይያልነው በነጋታው ጧት ልብሴን ለብሼ ሸሚዜን ተክተኬ ከቻይና የተባረርኩበት ሰርቲፊኬት ነው ያለኝ እሱን ይዤ ያው ግቢ ስገባ JW የሚባል የቪዛ ወረቀት አለ እሷ ወረቀት አለችኝ ፔትሮሊየም ኢንጂነሪንግ እንዳጠናው አዲስ አበባ ዩኒቨርሲቲ ኮስት ሼሪንግ ምናምን የሞላውበት ወረቀት አለኝ ሌላ ምንም ሰርቲፊኬት የለኝም ማንንም ሰው ሰርቲፊኬት ሰጥቶኝ አያውቅም ግን ልትሄድ ስትል የቪዛ ወረቀት አለ አዲስ አበባ ዩኒቨርሲቲ ኮስት ሼሪንግ የሚባል ለምግብ ምናምን የሚሞላ እሱን ያለኝ እነሱ ምናምን ሰብስቤ አዲስ አበባ ዩኒቨርሲቲ መታወቂያ ያለችኝ እሷን የቻይና መታወቂያ ያለችኝ እሷን አርግቼ በባይንደር አርግቼ ልክ እንደ CV በባይንደር ወራሱ ቆይ በጣም ራሱ ልክ ጉዞ ሲጀምር ከነበርንበት ከገጠራሙ አካባቢ ወጥቼ ስፓልቱ ዳር ስደርስ ማስታወቂያ ተለጥፏል ስልክ ጀት ላይና ቤተይን ትምህርት ቤት የፊዚክስ መምህር እንፈልጋለን በዲግሪ ተመረቀ 2 ዓመት ስራ ልምድ ያለው ይላል ከዚህ በፊት እነሱ ለጥፈዋል እየፈለጉ ነው ሳይ ዲግሪ 2 ዓመት ስራ ልምድ እኔ የለኝም 2 ዓመት ስራ ልምድ የለኝም በፊዚክስም ዲግሪ የለኝም ልመለስ አልኩና አይ ብዬ ሄድኩኝ ግን ባላየሁት ብዬ እንትን አልኩኝ ኮንፊደንስ መጣው የሆነ ነገር ኮምፔር ያደረገ ነው ከኔ ጋር እኔ በእጅ ያለችው ትንሽ የበትርናት ባህር ነው እየጠበቀኝ ያለው ማለት ነው አሁንም ትንሽ ስፓልቱን ተሻገሬ እንዲርኩኝ አሁንም ያንን ማስታወቂያ ሁለተኛ ጊዜ አነበብኩት መገጣጠም ደግሞ አይ አልኩኝ በቃ አይ ተስፋ ያለኝ አይመስለኝም ልክ ግቢ በር ላይ ማስታወቂያ ቦርድ ላይ ተለጥፏል ድጋሚ ትቼው ገባው ዳይሬክተሩ አገኙኝ እሺ እንዴት ነህ ሰላም ነው አንተ ነህ መምህር ዳንኤል አሁን ነኝ እስኪ ወረቀትን ስጠኝ የተመረከበትን ሲሉ አይ እኔ እኮ አልተመረኩም ብዬ ገና እንዲስል በልበል ተው በቃ ካልተመረክ አሉኝ ማስተማር ከባድ ነገር ነው እንዴ ያክል እኔም እኮ ቢሆን መጽሐፍ አንብቤ ገብቼ እኮ ማስተማር እችላለሁ ምን አንብበ ያነበብከውን እዚህ ጋር ለሰዎች መናገር ነው ምንም የሚከብድ ነገር አለው እኛም እንፈልገው የተመረከበት ዲግሪ ስራ ልምድ ባይኖርም እንደው በዚህ በፊዚክስ ካልተመረክ ምንም አይሰራልንም ማለት እንደዛ እያሉ ምክትል ዳይሬክተሩ ቋላ መጡና አግኝተናል አንድ አስተማሪ ማስተርስ አለው ምናምን አሏቸው ሲሏቸው በቃ እንግዲህ ሌላ ጊዜ ስራ ካለ እንደውላለን ሄዳሉ እሺ ብዬ ወጣው ወደ ቤት መጣው ድጋሚ እነዛ መጽሐፍቶች ከፍቼ ሳነባ መሸው I didn't give up ግድ የለም ካልቀጠሩኝ በቃ የራሴን ትምህርት ልከፍት ነው ማለት ነው ብዬና አምስኩት እያስተማርኩኝ እያነበብኩኝ አመሸው ማታ እንደለመደብኝ እዛች አባቴ ገዛችልኝ ዋይት ቦርድ ላይ እሱ የገዛልኝ ዋይት ቦርድ ላይ እየጻፍኩኝ አደርኩኝ ጠዋት ድጋሚ የ11 ቤት ቁጥር 12 ሰዓት ተኩል ላይ ተደወለ መቼም አሁን የደወሉት ድጋሚ ሊያባሩኝ አይደለም እና ሊሉኝ ነው አሁን ተጨፈረ ድጋሚ ታታለሰው እንዴ ሳላንሰው ገና በቃ እሳቸውን የደወሉት አልኳት ለባለቤቴ ማሳዩት መቼም የደወሉት ሊመክሩኝ አይደለም እና ስራ ሊሉኝ ነው ብዬ ዘለልኩኝ ናስኪን ፈልጋለን አሉኝ ሄድኩኝ ሊቀጥሩት የነበረው መምህር የተወሰነ ቀን ይቆያል ከሌላ አካባቢ ነው የመጣው እሱ እስከሚመጣ ክላስ ውስጥ ማንንም ስለሌለ ግባና ቁም ነው ያሉኝ yes ዋና መግባት ነው አስተምር አይደለም ግባና ቁም ነው ጠብቅ ልጆቹን በቀን 50 ብር ይከፈላል ነው አረ በነፃ ቆማለሁ አልኳቸው በፊዚክስ ፒሪየድ ገብቼ ነው ቆማለሁ ባሉ እንዳይሆን እየገባ ያቸው ነገር እና በቀን 50 ብር አረ ምን 50 ብር እኔ በነፃ ገብቼ ቆማለሁ አልኳቸው አይኛ የትምህርታችን ህግ አይፈቅድም ገብተህ እንከፍልሃለን ልጆቹን ጠብቀው እሺ አልኳቸው ዳይሬክተሩ ጋውን ነበር አይተሱ የተንጠለጠለ ይሄን ጋውን ልበስ ብለው ሰጡኝ እንዴ ቾክና ዳስተር እንደዚሁ ሰጡኝ እጄ ላይ ይዤ ገባሁ ባዶ እጄ ነኝ ወረቀት የለኝ ደብተር የለኝ ገርም ነው ቾክና ዳስተር ይዤ ገባሁ ልክ ክላስ እንደገባሁ ምዕራፍ 0 ብዬ ጻፍኩኝ ዩኒት 0 ፊዚክስ ምንድነው ከሚለው ሐሳብ ጀመርኩኝና ያንን ለተማሪዎቹ አብራራውላቸው አብዛኛው ተማሪ ግን እንደምታውቀው ፊዚክስ አይወድም ጓዳ ቤታቸው አሁን ክላሳቸው እንቅስቃሴ በሚያደርጉበት ቦታ ሁላ ያለ ነገር ነው ለካ ትምህርቱ ያን አንደርስታንድ አላደረጉትምና
ከህይወት ጋር ነበር አገናኘው የነበረው ለምሳሌ በፊዚክስ ኒውተን ሰርድ ሎው የሚባል አለ ግብርና አጸፋ ግብር የሚባል ይሄንን ወንበር በ10 ኒውተን ከመታው በ10 ኒውተን ነው የሚመታ ይሄ ወንበር እንዳያሳምም ቀስ ብለህ መታው ነው የሚለው እና ዛ ፕሪንሲፕል ላይ ምን ያስቀምጣል የሰው ልጅ ወደፊት ለመራመድ ኃይል ወደ ኋላ ነው የሚያወጣው ተፈጥሮ ናት ወደፊት የምትገፋው ወደፊት ልራመድ ብለህ ወደፊት ኃይል ብታወጣ ትደፋለህ አትራመድም ምናልባት አሁን ነው ሙቪ ያረክ ራሱ ካየው እንዲህ ስትል ኃይል ወደ ኋላ ታወጣለህ ወደ ኋላ ኃይል ወደ ኋላ ታወጣ ተፈጥሮ ናት እሺ እስኪ ወደፊት ተራመዳውና ኦኬ ያዘው ያኛው ግሬ ወዴት ነው እየተራመደ ያለው ወዴት ነው ኃይል የሚያወጣው መሬት ነው ወዴት ነው የምትገፋው ወደ ታች እየገፋው ነው ወደ ኋላ ነው የምትገፋው አሁን እግሬን አንሳው ብልክ እስኪ አንሳው ብለህ ነው ያኛው እግሬን አንሳው በቃ ኃይል ወደ ኋላ ነው ያወጣው መሬቱን ወደ ኋላ ነው የገፋው ኃይል ወደ ኋላ ስታወጣ ተፈጥሮ በራሷ ደግሞ ወደፊት ትገፋለች ወደ ኋላ ተራመድ ብንድነው እስኪ ወደ ኋላ ተራመድ ያዘው ይሄኛው ግሬ ወዴት ነው መሬቱን እየገፋ ያለው ወደፊት ነው ስለዚህ ወደፊት ስትገፋው ተፈጥሮ በራሷ ወዴት ትገፋለች ወደ ተቃራኒ ይገፋል አዎ ምናልባት ይሄንን ነገር አሁን ጨረቃ ላይ ብናደርገው ኖሮ ኃይል ወደ ኋላ ስታወጣ ወደፊት የሚገፋ ሌላ ኃይል አይኖርም ነበር ማለት ነው ዳይሬክተሩን ሄድኩኝና ለለቅ ነው አልኳቸው ለወጣ ነው አሉ ጨክኝ ወጣው ምንም ተማሪ የለኝም ባዶ ነው ግን ጨክኝ ወጣው ለምን ደውልክ የፈለከው እዛ እየሰራ መስራት አልቻልክም በትኩረት አምናለሁ ሁለት ቦታዎች ላይ ትኩረት ካረክ 50% ነው ሁለቱም ላይ ኢነርጂ የምሰጠው ስለዚህ እዛ ጋርም ስራውን መበደል አልፈልግም እዚህ ጋርም ስራውን መበደል አልፈልግም ሙሉ አቅሜን እዚህ ላይ ኢንቨስት ማድረግ ፈልጋለሁ አንደኛ ሁለተኛ ደግሞ በእኔ እምነት እግዚአብሔርን አምነው እግራቸውን ከጀልባው ላይ አንስተው ውሃው ላይ መርገጥ የቻሉትን ሰዎች እግዚአብሔር ይባርካቸዋል ስለዚህ እግሬን ከጀልባው ላይ አንስቼ ውሃው ላይ አረፍኩኝ ወጣው በነጋታው አንድ 10 የሚሆኑ ተማሪዎች መጡልኝ ፊዚክስ የሚያጠኑ እነሱን አስጠናው የመጀመሪያ ቀን ሁለት ነው እንጂ የመጡት ሁለቱን አስጠናች ሄዱ በነጋታው 10 ሆነው መጡ 15 ሆኑ 20 ሆኑ 30 ሆኑ በዚህ ጊዜ ውስጥ አንድ ወር ሞላም ዋው 30 ሆኑ ፊዚክስ እና ማትስ ነው ማስተምረው 19 ወንበር ይቀመጣሉ የቀሩት 10 ምናምን የሚሆኑት ቆመው ነው የሚማሩት ኢቭን ቦታው በቃ ውጪ ወጥተው ራሱ ወረቀቱ ተገንጥሎ ልሙጥልኩ በመስተዋት ውስጥ ነው የሚያዩት በጣም ስለምጮህ ድምጽ ይሰማል ሲጨልም አንደኛ ጨልሟል ሁለተኛስ ቀጣዩ ሊነጋ ነው ማለት ነው አለቀ አሁን ትምህርት ላይ ነው ያለው አይደል አንደኛ ትምህርት ላይ ነው ያለው ቀጣዩ ጊዜ የምን ጊዜ ነው እያለ ነው የሥራ ጊዜ ነው እንደዛ ማስተማር ጀመርኩ ዋይት ቦርዷ ተጽፈባት ብርትስ ብላ ትገባለች እዛ ላይ ያስተማርኩኝ በጎን አንድ መምህር ቀጠርኩኝ ኬሚስትሪ መምህር እንዲያግዘኝ ጨመርክ ኬሚስትሪ ደግሞ ሶስተኛ ትምህርት ጨመርኩ 300 ብር ነው የምናስከፍለው በወር እንግዲህ 3 ትምህርት ነው የሚያጠኑት ከዛ ወር አለፈንና ቀጣዩ ሶስተኛ ወር ልንከፍል ነው የሶስት ወር ከፍለን ነበር አሁን ቀጣይ ሶስተኛ ወር ለመክፈል ስናስብ ከላይ ደግሞ አንድ ክላስ አለ ሰፊ ክላስ እና ውስጤ በየቀኑ ይርኩኝ አይዋለሁ በመስተዋት ውስጥ እንደዚህ ብዬ አይዋለሁና ክላስ ሰፊ ነው ግባ ይለኛል እዚህ እንዴ በጣም ኦቨር ነው ኪራዩ በጣም ትልቅ ነው ወደ 60 ካሬ ነው እዚህ እዚህ ግባ እሺ አልኩና አንድ ተማሪም ነበር አገዘኝና ተከራየው ገባው ትልቅ ክላስ ገባው ባገኘነው ገንዘብ ወንበር ገዛው የሰዎችን የአከራዮችን 20 ወንበር መለስኩኝ 20 ወንበር ገዛው ዋይት ቦርድ ገዛው ጥብቅ የሚል ቆንጆ ዋይት ቦርድ ግድግዳው ላይ ተለጠፈ ማስተማር ጀመርኩኝ እያሉ 40 ሆኑ 50 ሆኑ በፊት የሚያውቁ መምጣት ጀመሩ መጡ በፊት የሚያውቁ መጡ አስተምሬ ማላቀባቸው ትምህርት ቤቶች ደግሞ ሰሙና መጡ የተማሪ ቁጥር በጣም በዛ 80 ሆኑ ዋው 80 በ300 24000 ብር አካባቢ ደግሞ በቃ ላይብራሪ ክፈት አለኝ ውስጤ ላይብራሪ እሺ ብዬ ሲኒ መደርደሪያ አለች ቤታችን ሲኒ መደርደሪያ ሲኒና ድስትና የሚደረደርበት ነጭና በጥቁር ፕላስቲክ 5 መደርደሪያ አላት ያቺን ይዤ መጣውና ከተማሪዎቹ ላይ መጽሐፍ ሰብስቤ ሪቫና ስሬ ላይብራሪውን መረቀ ፈንዲሻ ምናምን ዳቦ ተዘጋጅቶ እዛው ክላስ ነው እዚህ ይማራሉ ግድግዳው ስር ደግሞ የሲኒ መደርደሪያ አለች መጽሐፍ ሞልቷታል ተማሪ ከዛ መከራየት ይችላል ባለቤት ቁጭ ላዛ ጋር ስንት መደርደሪያ ያለ 4 ነው 5 ሲኒ መደርደሪያ ነው እኮ እሷ ላይብራሪ ናት ምንድን አንተ የሚታይ ከተማ ውስጥ ትልቅ ላይብራሪ ነው የሚታየኝ አንድ ሽንኩርት መደርደሪያውን ተወስዳለህ አንድ ደሞዛን ተወስዳለህ አንድ ቁም ሳጥኑን በላ ውስጥ የመጣውን ድምጽና እማደርገውን ድርጊት በፍጹም ኮምፔር አላደርገውም አሁን ውስጥ የመጣው ድምጽ እኔ ትልቅ ላይብራሪ ስከፍት ነው የተሰማኝ ስለዚህ ያለኝ የሲኒ መደርደሪያ ነው በሲኒ መደርደሪያ መጽሐፍ አድርጌ ጀመርኩ ላይብራሪው ተመረቀ ተማሪው ያለ የተጨበጨበ ፈንዲሻ ዳቦ ተጣጣቸው ይስቃሉ እነሱ መቼም አይደል ከተከፈተው ላይብራሪ በላይ የወጣው ወጪ በለጠ ሴሬሞኒ
ምንም ነገር ብቻ ይታይ አለኝ የለኝም ምን አላገናዝብም በቃ ባለኝ ነገር ነው መገባበት ያለኝ ያ ነው በዛ ነው መጽሐፍም የለኝም ባይዘው ተማሪዎቹ ነው መጽሐፍ ታምጡ ብዬ ከቤት የእናት አባቶቻቸው የተማሩበትን መጽሐፍ ያመጡት ልጆቹን ግን ምድረው ከማስተማር ባለፈ በሳምንት አንድ ቀን የማይንድሴት ስልጠና ሰጣቸዋለሁ የኔን ያለፍኩበትን መንገድ ነግራቸዋለሁ ስለ ኢንቫይሮንመንት በደንብ አድርጌ ነግራቸዋለሁ ፈሪያ እግዚአብሔር እንዲኖራቸው ዴይሊ አስተምራቸዋለሁ የጥበብ ሁሉ መጀመሪያ እሱ ስለሆነ ማለት ነው የሰው ልጅ ደፋር መሆን የሚችለው እግዚአብሔርን መፍራት ሲችል ብቻ ነው እግዚአብሔርን መፍራት ስታቆም ደግሞ ፈሪ ነው የምትሆነው በሁሉ ነገርና ደፋርም እንዲሆኑ እንደዚህ አይነት ስልጠናዎች ሰጣቸዋለሁ በጣም ይነቃቃሉ በጣም ጂኒየስ ናቸው ፋይናሊ እንግዲህ 80 ተማሪ ሆኑ 80 ተማሪዎችን ይዘን ጨረስን የመጀመሪያውን አመት